ሰላም የኔ ሙያ ቤተሰቦች እንዴት ናችሁ? ቲጂ ነኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ ደግሞ በሌላ በአዲስ ቪዲዮ ወደ እናንተ መጥቻለሁኝ። ዛሬ የምንሰራው የብርቱካን ኬክ ነውና ተከታተሉ። ይህን ቪዲዮ ደግሞ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር አብሮነቱን ይግለጹልን። አመሰግናለሁ። ወደ ቪዲዮ አሁን ለብርቱካኑ ኬክ ግብአት የሚያስፈልገንን ብርቱካናችንን ፈቅፍቀን እንደዚህ ባለ መንገድ አስተካክለነዋል፣ ቆዳውን ማለት ነው። ከዛ ደግሞ ብርቱካኑን በመጭመቅ ጁሱን እንደዚህ አዘጋጅተናል። የብርቱካን ኬክ ለመስራት አንዱ ከሚያስፈልገን ነገር አንዱ ብርቱካንና እንቁላል ያስፈልገናል። ይሄ ስኳር ያስፈልገናል። ከዛ የጎርት ያስፈልገናል፣ ናቹራል የጎርት ያስፈልገናል እና ዘይት ያስፈልጋል። ከዛ በመቀጠል ደግሞ ትንሽ ፒኪንግ ፓውደርን ያስፈልገናል። ከዛ አሁን ወደሚቀጥለው ስቴፕ ደግሞ እንሄዳለን። በመቀጠል ይሄኛው አሁን እዚህ ጋር የምትመለከቱት ይሄ ባቅላባ የሚሰራበት ነው። ቱርክ የሚዘጋጀው የተዘጋጀ ሊጥ ማለት ነው። ከዛ እንዴት አድርጌ እንደምሰራው አሳያችኋለሁ። ተከታተሉ። ከዛ በመቀጠል የማደርገው ምንድነው ይሄንን ከ10 እስከ 15 ደቂቃ ባለው በ140 ዲግሪ አሞቀዋለሁ ማለት ነው። ቀጥለን ደግሞ ስኳር በዚህ አንድ ስኳራችንን እናደርግና እዚህ ጋር ውሃ ለክቼ አዘጋጅቼ አስቀምጫለሁ። 600 ሚሊ ግራም ወይም ደግሞ 600 ግራም ውሃ እዚህ ውስጥ እንቀላቀላለን። ይህንን ውሃና ስኳራችንን እና ተከትከዋለን እስከ 15-20 ደቂቃ ድረስ ማለት ነው።